ናስጥልኝ እንዴት ከረማችሁ? ይህ የስኬት የተሰኘ የቴሌቪዥን ፕሮግራማችን ነው። ዛሬ ከባለፈው ሳምንት የቀጠለውን ከፓስተር ሙሉጌታ ጋር ያለንን ቆይታ እንቀጥላለን። ሁላችሁም በአክብሮት ጋብዛለሁ እንድትከታተሉት። ፓስተር እንግዲህ ከባለፈው ሳምንት የቀጠለውን ሐሳባችንን ይዘን እንግዲህ ወደ ተመልካቾቻችን መተናል። እስቲ ምናልባት በፊት እንደው እንደመነሻ በልጅነት ሆነ ምን ታስብ ነበር? ምን ራዕይ ነበር? ምን ሆናለሁ ብለህ ታስብ ነበር? እሱ የምታስበው ነገር ቀጠለ? አሁን ከባለፈው ስትነግረን ከነበረው አንፃር ደግሞ የተለያዩ ነገሮች እየተፈጠሩ ሌላ አይነት ቦታ ላይ ነው ያለውና እስቲ ምን ታስብ ነበር? ምን ራዕይ ነበር? የልጅነት ህልምህ እሱ ሆነልህ ወይስ ደግሞ ካልሆነስ ዛሬ ላይ ያለውን እንዴት ታየዋለህ? የልጅነት ህልሜ ካራቲስት መሆን ነበር። ተሳክቶልኝ አድርጌዋለሁ። ኦኬ። አየር ወለድ ነበርኩኝ። ወታደር መሆን ስለምፈልግ እና የውትድርና ፊልም በህፃንነቴ አይ ስለነበረ ባደግኩበት ግቢ ውስጥ ቴሌቪዥን ነበርና እሱን አይ ነበርና እሱ ሆኖልኛል። እዛው እያለሁ ትልቁ ነገሬ ትልቅ የጦር መኮንን መሆን ነበር ህልሜ። ያው እሱ አልተሳካም። ወደ ጌታ ከተመለስኩ በኋላ ትልቅ የእግዚአብሔር ሰው የወንጌል አገልጋይ ቸርቾችን ፕላንት ማድረግ ነበር ህልሜ። እሱም እግዚአብሔር ረድቶኝ ከ35 በላይ ቸርቾች ፕላንት አድርገናል ከወዳጆቻችን ጋር ፓስተር አለሙ ዳዲ ከሚባል ከነ ፓስተር ግርማ ከነ ፓስተር ሳምሶን ወልደ ማርያም ከነ ፓስተር ሰለሞን ጋር እነዚህ ነገሮች ከነ የመዳን በክርስቶስ ዓለም አቀፍ ምክር ቤተ ክርስቲያን መስራች ከሆነችው ከወይዘሮ መድኃኒት መኩሪያ ጋር ጥሩ እህቴ ነች። ከእሷ ጋር ረጅም ዓመት ሰርቻለሁ ቸርችን ፕላንት በማድረግ እዛ ጋር ከነበሩት ሰዎች ጋር እና ይሄ በመንፈሳዊ አገልግሎቴ ህይወት ውስጥ ተሳክቶልኛል። ከዛ ባሻገር እንግዲህ የነበረው የስኬቴ ሁኔታ ከመንግስት ጋር አብሮ መስራት፣ የፖለቲካውን ዓለም በመንፈሳዊ እውነታ ውስጥ አስገብቶ መቀየር መለወጥ የሚለው ነገር ነው ውስጥ የነበረው። ከዛ በኋላ እሱም እግዚአብሔር ይመስገን በተወሰነ መልኩ እየተሳካልኝ ያለበት ሁኔታ ነው ያለው። እግዚአብሔር ረድቶኝ በተላላቅም በተናናሾችም ፊት ሞገስ ሰጥቶኛል። ተሰሚነቱ አለኝ። በባለስልጣናት ፊትም እግዚአብሔር ጊዜን ሰጥቶኛልና በማንኛውም ጉዳዮች ጣልቃ እየገባው አስተያየቶችን እሰጣለሁ፣ ምክረ ሀሳቦችን እሰጣለሁ። አልፎ ተርፎም ደግሞ በአካልም እሰራለሁ። በዚህ ሁኔታ ላይ ነው በአሁኑ ሰዓት ያለሁት። ስለዚህ የልጅነት ህልሞችም እየሆኑ ነው ያሉት ማለት ነው። እንደው ፓስተር በጣም ያሳዝነኝ ነበር ሁልጊዜ በህይወቴ ዘመን ብለህ የምትለው ተስፋ የቆረጥክበት ብዙ ተመልካቾቻችን ወጣቶችም ይመለከቱታልና ወጣት ብዙ ጊዜ ተስፋ መቁረጥም መነሳትም መውደቅም ያለበት ነውና እንደው በቃኝ ከዚህ በኋላ እንደው በቃ ህይወት ራሱ መሮኛል በዚህ ምድር ላይ ብለህ ያልክበትና እንዴት እንደተነሳህ እስቲ ልትነግረን ትችላለህ? ሁለት ነገር ነው። አንደኛው 1982 ዓመተ ምህረት ደብረ ታቦር ክምር ድንጋይ በሚባል ቦታ ላይ የነበረን ኦፕሬሽን ነው። 12 ልጆች ነን። በሄሊኮፕተር ነው ተራራው ደብረ ታቦር ተራራ ላይ ወረድ ነው። ሙሉ ትጥቅ ይዘናል። ሙሉ ትጥቅ ታጥቀናል። ሁለት ማካሮቭ እና ከ8 ሳንጃ ጋር ነው እኔ ትጥቄ የነበረው እና ቦምቦች አሉ ዙሪያዬ። አርፒኬ ቢባል 360 የሚጎርስ መትረየስ መሳሪያ ታጥቅ ያለው ወረድን፣ ገባን። ኦፕሬሽኑን በደንብ ነው የሰራነው በበቂ ሁኔታ። ክምር ድንጋይ ላይ የነበረው ጦርነት ያው ቀሽ ገብሪ ብለው እነሱ ዶክመንተሪ ፊልም ሰርተውበታል የውሸት። ያቺ ሴት እንዳትሞት ያደረኩት በወቅቱ እኔ ነኝ።
ስለዚህ ሴት አንገልም እኛ ተዋት ብለን ልክ ልንጨርስ ስንል ተመለሱ ተባለ። እልህ ስለነበረብኝ እኔ አልመለስም አልኳቸው። ሞቴም እንትኔም እዚህ ይሆናል አልኩ። ቀጠልኩኝ። 11ዱ እዛ ጋር ተመቱ። እኔ ብቻ ቀረሁ። የነበረኝ አማራጭ በነበረው ሬሳ ውስጥ ራሴን መሰወር ነበር። 3 ቀን 3 ሌሊት ራሴን በሬሳ ውስጥ አሳለፍኩ። እነሱ ሲመጡ እንደዚህ የወጉ ቼክ እያደረጉ ነው የሚሄዱት። አልደረሰብኝም። 3ኛው ቀን ላይ ለካ እግሬ እዚህ ጋር ተመቷል፣ አላየሁትምና 3ኛ ቀን ላይ ደም እንዳለ ፊቴ ደርቋል። ማለት ያ ምንድነው እንግዲህ ተስፋ የቆረጥኩበት ካሁን በኋላ በህይወት ኖሬ ወደ መመለስበት መለሳለሁ ብዬ ላስብ የማልችልበት ሁኔታ ነበረ። ያ ሁኔታ እንግዲህ እግዚአብሔር ረድቶኝ 3ኛው ቀን ተነስቼ እንደምንም ሸጡን እያልኩኝ ከ12 ሰዓት ጉዞ በኋላ ወደ ጠቅላይ ሰፈር ደረስኩ። እዛ ገባው። እዛው ነበረ የጦር ሜዳሊያ የመጀመሪያ ሊንሻን የተሸለምኩት። እሱን ተሸልሜ ሄድኩኝ ወደ ሆስፒታል አዲስ አበባ መጣሁ። አገገምኩ። ቀጥታ ወደ ጅጅጋ ነው የተላኩት። ይሄ የመጀመሪያው ዘግናኙ ጊዜ ነው። ሁለተኛው 1996 ለአገባ 2 ወር ሲቀረኝ ሀሮ ቢባል ቦታ ባሌ አገልግሎት ላይ ያለን በሙስሊሞች ታፍነን ተወሰድንበት ጊዜ አይረሳኝም። 15 ቀን በሳማ እየገረፉን አጓት እያጠጡን ቢላ አንገታችን ላይ እንዲህ ያደረጉ። ይሄን እንግዲህ እዛ የነበሩት አገልጋዮች ወደ ቤት ሄደዋል። ቤት ያሉት ቤተሰቦቻችን አገልግሎት ላይ ናቸው። ማንም አያውቅም። ይሄ ታሪክ የመጨረሻው በቃ ዛሬ አበቃለን ብለን ያከተምንበት ጊዜ ነበረ። እኔ እግዚአብሔር አንዳንድ ጊዜ ሰውን ሲታደግ አንድ ሽማግሌ ነው የመጡት። እኔ መልአክ ነው መሰሉት። ኩኒ አዳ ኬኛ ኬሰቲ ሐራም አሏቸው። ይሄ በእኛ ባህል ውስጥ እጅግ አጸያፊ ነገር ነው። እንዴት እንደዚህ ታደርጋላችሁ ብለው እዛ የነበሩትን በዚህ ጉዳይ ላይ የነበሩ ጨካኝ የሆኑ ሰዎችን ገሰጿቸው፣ አባረሩ። እኔም በሰላም ያው ወደ ቤት ገባሁ። ወዳጄም እንደዛውና እነዚህ 2 ነገሮች በህይወት ምዕራፌ ውስጥ እጅግ ከባዶች የነበሩ ጊዜ ናቸው። በቂርቆስ ክፍለ ከተማ በተለምዶ 41 ኮንዶሚኒየም ተብሎ በሚጠራው የጋራ መኖሪያ ቤት ነዋሪ ናቸው ፓስተር ሙልጌታ ስዩም። በደጃቸው የሰሩትን የልማት ስራ ለመጎብኘት በሄድንበት ወቅት ታዲያ ከመግቢያቸው የለጠፉት ከምናማ ብናለማ የሚለው መሪ ሀሳብ የካሜራችንን ትኩረት ገዛው። ለመሆኑ የዚህ ሀሳብ መነሻና መድረሻው ምንድነው? አሁን አንተ የምትጠራው በአብዛኛው በተለያዩ ሰዎች ገበሬው ፓስተር ተብለህ ነው። ግብርና ስራ አገልግሎት ምን ይመስላል? ለምን ገበሬው ፓስተር አሉ? ኦልሞስት ግብርናው ላይ በጣም አለህበት ማለት ነው። ብዙ ስራህን ወደዛው አድርገኸዋል። ገበሬው ፓስተር 80% ግብርናው ላይ ነኝ። ኦኬ። የከተማ ግብርና እዛ ላይ ነው የምሰራው። ለምንድን ነው የምሰራው? የፖለቲካው ዓለም እጅግ አስቀያሚ አጸያፊ ዓለም ነው። እንዳልኩ ለኛ ነኝ። እኔ ዶክተር አብይ ወደዚህ አመራርነት ሲመጣ የ17 ቀን ጾም ጸሎት ላይ ነበርን አቃቂ አማኑኤል። እሱ ወደ ስልጣን ከመጣበት ቀን ጀምሮ አብሬው ነኝ። ቢያቅም ባያቅም የከተማ ግብርናን 2014 ላይ ላውንች ሲያደርግ የ60 ቀን ፕሮጀክት ብሎ እኔ ከዛ በፊት 2 ዓመት አለኝና ላውንች ሲያደርግ
በማግስቱ ነው እኔ ወደ ስራ የገባሁት። ጂሴ ትምህርት ቤት አብዮት ቅርስ ትምህርት ቤት ቂርቆስ ክፍለ ከተማ የኔ ግቢ መሿለኪያ ጤና ጣቢያ ራይል ትምህርት ቤት እነዚህ ፕሮጀክቶች በኔ እጅ ነበሩ። አቶ ለቤዛ ይባላል ከሱ ጋር ሆኜ በ45 ቀን ውስጥ ነው ከ10,000 ሄክታር በላይ መንጥረን ቆፍረን ድሪፕ ዘርግተን ቨርቲካሉንም ሆሪዞንታሉንም ሁሉንም በእልህ ሌትና ቀን ዝናብ አለ እየቀጠቀጠን ያለ እረፍት 7/24 ያኔ ነው የተጀመረው። ያለ እረፍት ሌትና ቀን እየሰራ የሚፈለገውን ግሬስ የሚፈለገውን ፕሮግረስ የሚፈለገውን ውጤት ላመጣ ቻልኩኝ። ጌታ ረድቶኝ። በዚህ መሃል ሳይክል ነበርና በሳይክል ሲሄድ አደጋ ደርሶብኝ እሱን እንዲህ ተሸክሜ በ45ኛው ቀን ለሁለት ወር የተሰጠን ፕሮጀክት ሁለተኛው ወር ሳይደርስ አጠናቀን ክብርት ከንቲባዋ ነበረች የኛን ክፍለ ከተማ የምትከታተለው። ውጤታማ ስራ ሰራን። ከዛን ጊዜ ጀምሮ ገበሬው ፓስተር የሚል ስያሜ አንዳንድ ሰዎች ሰጡኝና የከተማ ግብርና ያ የተሰራው የከተማ ግብርና ለብዙ ድሃ እህቶችና ወንድሞች እናትና አባቶች ዛሬ እንጀራ ይበሉበታል። አካባቢው ነዋሪዎችም የቦታውን ልዩነት በማነጻጸር በተሰራው ነገር ደስተኛ ከመሆናቸው በተጨማሪ ብዙ ልምዶችንም ማግኘት መቻላቸውን ይናገራሉ። የመንደሩ ቆሻሻ እንዳለ መጥቶ እዚህ ነው የሚከመረው። ከዛ ከራሳቸው ደግሞ ከዚህ ከማህበሩ ከኮንዶሚኒየም ደግሞ በፌስታል እየተጠቀለለ ይጣላል። ይሄንን ለቅመው ነው ይሄን ለቃቅመው መጀመሪያ ያችኛዋን ዋናዋን ቦታ ነው እንትን ያለሟት ከንጽህናው ውጪ ይሄንን እንደገና ይመግቡናል፣ እየሰሩ ይመግቡናል። ለኛም አርአያ ሆነዋል። ይሄ አካባቢ አሁን እንዳያችሁት በሚበላ ነገር ተጠልቅልቋል። ስለዚህ ማንኛውም ሰው ትንሽ የቦታ ካገኘ እንደዚህ መስራት እንደሚቻል ተምረናል። በጣም ደስ የሚለኝ ነገር አደራጅተው ሰጥተዋቸው እየሸጡ እየቸረቸሩ ቤታቸውን ይደጉሙበታል፣ ልጆቻቸውን ያስተምሩበታል፣ ተጠቃሚ ሆነዋል። እና በሄድኩበት ቦታ እግዚአብሔር በእነዚህ ሰዎች አንደበትና በባለስልጣኑ አንደበት ሞገስን ሰጥቶኛል፣ ቦታን ሰጥቶኛል፣ ክብርን ሰጥቶኛል። እንዴት አድርጌ ነው ማቆመው? ሌላው ይቅርና የመኖሪያ ቤት እስካገኝ ድረስ ያደረገኝ ግብርናው ነው። ሰፊ ቤት ግቢ ያለው ቤት ያገኘሁት የከተማ ግብርና ሰርቼ ውጤታማ ስለሆንኩ ነው። ሌላ ምንም ነገር የለው። ፖለቲካ ውስጥ ተሸልመ ማለት ነው። አዎ በቃ ለኔ ሽልማት ነው። ኦኬ። ከዚህ ክብርት ከንቲባዬ ነች 2014 ላይ ለአቶ ዘመኑ ሰፊ ግቢ ሰፊ ቤት ፈልገህ እንድትሰጠው ብላ ትእዛዝ ሰጠችው። ኦኬ። ይሄ ለኔ ሽልማት ነው። ትልቅ ሽልማት። ለምን በህይወት ዘመኔ አዲስ አበባ ከተማ ውስጥ ቤት ይኖረኛል ብዬ ኢነር ሲቲ አዲስ አበባ ከተማ ኢነር ሲቲ ውስጥ ቤት ይኖረኛል ብዬ በዘመኔ ያስቤ አላውቅም። በዚህ አጋጣሚ ከተክፍለ ከተማዎችን አመራር አብሶ ፓርቲ ላይ ያለውን ወንድሜ አቶ አደፍርስ ኮራን በጣም ነው ማመሰግነው። ስለኔ ታግሏል። ከሱም በታች ላሉ ብዙ እህቶችና ወንድሞች አሉ። ስፍራ ፖለቲከኛ እኮ ስፍራ ሰጠህ ማለት ተቀብሎሃል፣ አምኖብሃል ማለት ነው። በዚህ ልክ ልባቸው ውስጥ እንድገባ ያደረገኝ ደግሞ አምላኬ እግዚአብሔር የልጅነቴ አምላክ እና እነዚህን ሰዎች ሳላመሰግን አላልፍም። በዚህ ሰዓት ምንም አይነት ሰዎች ይሁኑ ከኔ ግን ብዙያዬ እኔን ከማገዝ ወደ ኋላ አላሉምና ውጤታማ የሆንኩበት ስራ ስለሆነ እኔ ስያሜው ተመችቶኛል። ገበሬው ፓስተር እያሉ ከዚህ በኋላ ቀጥላል ይቻላል። ገበሬው ፓስተር ሙልጌታ ለገበሬው ፓስተር ሙልጌታ ስኬት ምንድን ነው? ስኬት እንዴት ታዋለ? ለገበሬው ፓስተር ሙልጌታ ስኬት የመጀመሪያው በዚህን ዘመን በታላላቅ ባለስልጣናት ልብ ውስጥ መቀመጥ
ለኔ ስኬት ነው የመጀመሪያው። ያን የሚያደርገው ደግሞ ማንም አይደለም፣ የልጅነቴ አምላክ እሱ ነው። ለምን የት ጋር እንደነበርኩ ምን ጋር እንደነበርኩ ከምን እንዳነሳኝ ስለማቅ በዛ በህመሜ ወቅት የቸርች መሪዎች አላዩኝም። እኔ በኢትዮጵያ አማኑኤል ህብረት ቤተክርስቲያን ውስጥ ተጠሪነቴ ለፕሬዝዳንቱ ነው። አንድ ቀን መጥቶ አላየኝም። ወቀሳ አይደለም፣ እውነታው ነው። እውነታውን ስናወራ ሊማሩበትም ስለሚገባ አገልጋይ ነኝ፣ ትልቅ አገልጋይ ነኝ። በቸርቿ ውስጥ ዋጋ የከፈልኩ አገልጋይ ነኝና የትኛውም አገልጋይ ከተወሰኑት ውጪ መጥቶ ያዩኝ የለም። ከኔ ጋር የነበረ ባለቤቴ፣ ቤተሰቤና እግዚአብሔር ብቻ ነው። ማልናገረው ብዙ ውስጤን የሰበረ ነገር አለ፣ አያስፈልግም እሱ። ስኬት ማለት ለኔ እንግዲህ አንደኛው በታላላቅ ሰዎች፣ በባለስልጣናት፣ በሀገር መሪዎች ልብ ውስጥ መቀመጥ ከዚህ በላይ ምን ስኬት አለ? መንፈሳዊ አገልግሎቴ እንዳለ ሆኖ፣ ሁለተኛው የኔ ስኬት ስፍራዬን፣ ክብሬንና ስሜን ጠብቄ መኖሬ። ወረድ ብለህ ስታይ ፓስተር ካልክ እዴ ነው የሚሉት። ፓስተርነት ዝቅ ብሎም የሚሰራ፣ ፓስተርነት ከፍ ብሎም የሚያገለግል፣ ከታችም ካለው ከላይም ካለው ጋር እኩል የሆነ አመለካከትና አስተሳሰብ ያለው እንደሆነ አሳይቻለሁ። ቤተክርስቲያኔ በዚህ ልትኮራ ይገባል። ኢትዮጵያ አማኑኤል ህብረት ቤተክርስቲያን በዚህ ልትኮራ ይገባል። በኔ አልተሰደበችም፣ በኔ የሆነ ነገር አልተባለችም። የትም ቦታ ሲሄድ እኔ ፓስተር ነኝ፣ የኢትዮጵያ አማኑኤል ህብረት ቤተክርስቲያን አገልጋይ ነኝ። ይሄንን ጠብቆ መሄዴ ለኔ ስኬት ነው። ሶስተኛው የቤተሰቤ ጉዳይ። ቤተሰቤን በስነ ስርዓት ስማቸውን፣ ክብራቸውን በኔ ምክንያት ምንም ነገር እንዳይደርስባቸው ኢቭን እንዳይረበሹ አለማድረጌ ስኬት ነው። ቅድም የነገርኩን ነገር አያውቁም። ምናልባት ከዚህ በኋላ ሚዲያውን ሊሰሙ ይችላሉ። አንድ ቀን ፊቴ ጠቁሮ አያውቅም። ችግር የለም ወይ? የኑሮ ችግር ይኖራል። እኔ አንዴ እንዲሆን ዶክተር አብይ መጥቶ ከሄደ በኋላ እኔ ቤት የዚህ ከተማውን ናዝሬት ሄድኩኝና ናዝሬት ሲሄድ 10 ሚሊዮን ብር ሰጠህ አይደል? አንበሽብሾ ሄደ አይደል? እኔ እኮ 5 ሳንቲም አላውቅም። እኔ እንዲያውም ዶክተር አልኩት ምን ስናወራ ሰፊ ቦታ ፈልጋለሁ፣ ሰፋ ያለ ስራ መስራት ፈልጋለሁ፣ አቅም አለኝ። የሌለኝ ግን መሬትና ሪሶርስ ወይም ደግሞ በጀት ነው። ይሄን አርፋ አሰራም ይዘህ 3 ነገር ነው ያለኝ። ተመልሼ እመጣለሁ፣ ማንም አይነካም ስራ። ሶስተኛው ግን ዝም ብለህ ስራ፣ ዝም ብለህ ስራ። አይከፍሉኝም እኮ ስለው ዝም ብለህ ስራ። እዛ አንድ ቦታ ተገናኘና አንደኛ እመጣለሁ ብለህ አልመጣህም፣ ዝም ብለህ ስራ ብለኸኝ በዛው ጠፋህብኝ። ምንድን ነው ብዬ ስጠይቀው ሳቀብኝ። እሱ ቢዚ ነው ለምን አልመጣም ማለት ነው። ስለዚህ ለኔ ስኬት ይሄ ነው። ራሴን ጠብቄ መኖሬ፣ ፖለቲካው ዓለም ውስጥ ገብቼ ተጽዕኖ መፍጠሬ ለኔ ስኬት ይሄ ነው። እንግዲህ አሁን ሌላ አንድ ጥያቄ ባነሳ ደስ ይለኛል። የቸርች አገልግሎት፣ ክርስትና እና ስራ በአብዛኛው ስራ ላይ ብዙ እንወቀሳለን። ቅድምም ስታነሳው ነበር ስፔሻሊ በቸርች ዙሪያ ላይ ስናገለግልና ስንሰራ። ስለዚህ ስራና አገልግሎትን እንዴት ታየዋለህ? እንዴት ተጣጥሞ መሄድ ይችላል ብለህ ታስባለህ? እንደኔ የሚሰሩ ፓስተሮች፣ መጋቢዎች፣ ወንጌላውያን አገልጋዮች አሉ። እነሱን አፕሪሼት አደርጋለሁ። በዛው ልክ ደግሞ ቁጭ ብለው ቸርች ውስጥ የሚውሉ የሙሉ ጊዜ አገልጋይ ነን ብሎ ቸርች ውስጥ ያሉ ሰዎች አሉ። ስንፍናን አላበረታታም። ዳተኛ አትሁን ስለሚል፣ ዳተኛ አትሁን ማለት በቃ ስራ ወዳድ አትሁን፣ ሰነፍ አትሁን፣ ለስራ ያለህ ነገር የሞተ አይሁን ማለት ነው። ለኔ እንደዛ ነው የሚገባኝ። ለስራ ከመትጋት አትለግሙ ይላል። ልግምተኝነት በእኛ ቤት ውስጥ ሰፊ ቦታ ይዟል።
መንፈሳዊነት እኮ ስንፍና አይደለም። አገልጋይነት እኮ ስሙ ራሱ እኮ አገልጋይ ነው። ምድር አገልጋይ ማለት ዶክተር አብይ እኮ ክርስቲያን ነው እንደ የወንጌል አገልጋይ እኮ ነው እንደ መጋቢ እኮ ነው። ሰብስበው ሲመግብ አላየም? በመንፈሳዊም ዓለም በሴኩላሩም ዓለም እያስተማረ እየመራ እየሰራ እየቆፈረ እያረመ እየተከለ ሌት ተቀን ሌሊቱን ሙሉ እየዞረ ክርስቲያን እኮ ነው። ክርስቲያን ወንድማችን ነው እኮ አማኝ እኮ ነው። የወንጌል ሰው እኮ ነው። ሌላው ቢቀር እንደው ተው ጳውሎስን አንጥቀሰው። ይሄ ሰው አይበቃም? በቂያችን እኮ ነው። ለኛ በቂ ነው። በቃ ከበቂ በላይ ነው። አብሶ ለቤተ ክርስቲያን ሰዎች ለአገልጋዮች ስም ይዛል ግን ይላል እኮ መታል ስም ይዛል ግን ምን ብለሃል? ሰሚው ይጨርስበት። ስም ብቻ ይዘን የቤት ኪራይ መክፈል ከሚያቅተን የቤት ኪራይም ከፍለን ቤተሰባችንን በአግባቡ ረድተን ለሌላውም ልንተርፍ የምንችልበትን ብዙ የሥራ አማራጮች አሉ ከአገልግሎት ውጭ። 24 ሰዓት እኮ መስራት የምንችል ሰዎች ነን እኛ ካሰብንበት። ለምን ከፍተኛ የዲስክ ችግር አለ ጀርባዬ ላይ ከፍተኛ። ይሄ ለቤተሰብ ያልነገርኩ በምን አይነት ልክ መስራት እንዳለብኝ ሐኪም ስለነገረኝ በዛ ልክ ነው የምንቀሳቀሰው። ሙሉ ነገር ይዘን ጤነኝነታችን ተሟልቶ ጉልበት ይዘን ፈርጥመን እንዲያውም አንዳንዶቻችን እኮ ብረት ሁሉ እንሰራለን፣ እናነሳለን፣ ስፖርት እንሰራለን አይደል? ግን ለጥቅማችንና ሌላውን ልንጠቅም ለምንችልበት ነገር የሥራ ጉዳይ ውስጣችን የለም። ሆይ ለምን እጆችን ስራ ባረካለሁ ነው ያለው። ከሰራን እጆቻችን ስራ ይባረካል። ከተባረከ ደግሞ ለራሳችን ብቻ አይደለም ለሌላውም የሚያግዘን ሰው ያስፈልገናል። ፋይናንሻሊ የሚረዳን ሰው ያስፈልገናል። እሱን አላልኩም እኔ። ገንዘብ ያለው ያግዝ፣ ይርዳ። ሊሰራ ለሚችል ደግሞ የሥራ በር ይክፈትለት። ስለዚህ መስራት ያስከብራል። የሰው ፊት እንድታይ ያደርግህ። ደግሞ መጣ አትባለም። ድሃ ከሆንክ እኮ ማንም አይፈልግህ። ገንዘብ ከሌለ ማንም አይፈልግህ። ምንም ነገር ከሌለ ማንም አይፈልግህ። ጥሩ ልትናገር ትችላለህ። እውቀት ሊኖር ይችላል። ድሃ ከሆንክ ግን የእናት ልጅ አይፈልግህ። ድህነት ክፉ ነው። ስለዚህ ድህነትን ማሸነፍ የምንችለው በጸሎት አይደለም፣ በመስራት ነው፣ በመቆፈር ነው፣ በመሄድ ነው፣ በመልፋት ነው፣ በመትጋት ነውና ይሄንን ማናደርግ ከሆነ ሶሪ በጣም ነው ማዝነው። ስለዚህ ሰው ሁሉ ለስራ መነሳት አለበት። ማንኛውም ሰው እስቲ ከናንተ አንዳች ተቀብያለሁ አይደል ያለው ጳውሎስ። እስቲ ከናንተ አንዳች ወስጃለሁ ነው በገዛ እጆቼ ድንኳን እየሰፋ። ስለዚህ ስትሰራ ትከበራለህ። ስትሰራ ሰው ያከብራል። ሰሚም ታገኛለህ። እስቲ ሰሚም ታገኛለህ። የሚሰማህንም የምታገኘው እኮ የሆነ ነገር እጅ ላይ ስለ በዚህ ልክ ቢሆን የቤተ ክርስቲያንም አቅም የአገልጋዩም አቅም በማንኛውም ጉዳይ የፈረጠመ ነገር ሊኖረድ ይችላልና ዋካችሁ ወደ ስራ እንግባ ነው ማለት። ወንጌሉም አብሮም አገልገል ምንም የሚከለክለው ነገር የለም። ያው በተለምዶ ሲመጣ የነበረበት ሙሉ ጊዜ አገልጋይ ሲሆን መስራት የለበትም፣ ሙሉ ለሙሉ ከስራው ዓለም ወጥቶ ማገልገል አለበት የሚል አይነት ነገር ስለነበረ ጥሩ ማብራሪያ ሰጠበት ይመስለኛል። መስማት ከቻለን ብዬ አስባለሁ። እንግዲህ ወደ መጨረሻው ሐሳብ ላይ ነው ያለነው፣ ወደ ያገባደድን ነው ጥያቄዎቻችን ያለነውና አሁን በምን ሁኔታ ላይ ትገኛለህ እና በመጨረሻ ማለት የምትፈልገውን ነገር ካለ እሱን እናወራለን። አሁን ከረንትሊ ምንድን ነው እየሰራህ ያለው? አገልግሎትህም ስራህም እየነገርከን ከነበረው እችን ባጭሩ እስቲ መልስልኝና ወደ ሌላ ጥያቄ እሄዳለሁ። አገልግሎቴ እንዳለ ነው፣ አገለግላለሁ። ከሱ ውጭ ህይወት የለኝም። ማረፊያዬም እሱ ነው። አዎ መስበክ እችላለሁ፣ ማስተማር እችላለሁ። እግዚአብሔር ይመስገን። ፋይናል ጌም ወይም ደግሞ የመጨረሻ ነገር ይሆናል ብዬ
አስቤበት ወይም እንደ እግዚአብሔር ፈቃድ ይሁንልኛል ብዬ የማስበው እግዚአብሔር በሰጠኝ ቦታ ላይ ዘመኔን ወንጌል እያስተማርኩ ወንጌል እያገለገልኩ በተጓዳኝ ደግሞ ሰዎች መስራት ያለባቸውን ነገር መስራት እንዳለባቸው እያስገነዘብኩና ታታሪና ትጉ ትውልድ መፍጠር የሚለው ነገር ነው ውስጤ ያለው ለወደፊት። አሁን ግን ያለውበት ጉዳይ ምንድነው ብለን ስናል አሁን በከተማ ግብርናው ጉዳይ ነው ያለሁት። እሱን እየሰራው ነው። በጥሩ ሁኔታ ላይ ነው ያለው፣ እየተሰራ ነው ያለው። ጌታ ቢፈቅድ በከተማ ግብርና ዙሪያ የተሻለ ዕውቀት ለማግኘት የተሻለ የሥራ እድልም ለመፍጠር በአንዳንድ ደጋግ ወንድሞች ምክንያት የሆኑ የተወሰኑ በሮች አሉ። እሱን ስልጠና መውሰድ እቅድና ፕላን አለኝ። ለምን አገራችን አሁን ካለችበት ስፔሻሊ ይሄ የማዳበሪያ ጉዳይ በጣም ከባድ እየሆነ ስለመጣ ማዳበሪያ በተፈጥሮ ወይ ኬሚካል የሌለው ማዳበሪያ ሀገር ውስጥ በምን አይነት መልኩ ተመርቶ ገበሬዎች ወይም ህዝባችን መጠቀም አለበት የሚለውን ነገር ያንን ነገር ለማድረግ በሱ ላይ ዝግጅት ላይ ነኝ ያለሁት። ጌታ ቢፈቅድና ቢረዳኝ እሱን ነው የማስበው። ከዛ ውጪ እኔም ቤተሰቤም አገልጋዮች ነን። ባለቤቴም እኔም ልጆቼም ኢቨን ለዛ ውስጥ ነው ያሉትና ሁለቱን አንድ ላይ አጣምሮ የመሄድ እቅድና ፕላን ነው ያለኝ። በጣም ጥሩ። እንግዲህ ገበሬው ፓስተር በጣም አድርጌ አመሰግናለሁ። ካለ ከጊዜ ቅድም እንዳልኩትኝ ከልቤ ነው ይሄንን ስናገር የምለው። ለትውልድ ይጠቅማል፣ ወጣቱ ይጠቅማል ብለህ ወደዚህ ወደ ቴሌቪዥናችን ስለመጣ በጣም እጅግ አድርጌ በድጋሚ አመሰግናለሁ። እግዚአብሔር ያክብርልኝ። በተመልካቾቼ ስም እና በስኬት ሾው ስም በጣም አመሰግናለሁ። በመጨረሻ ማለት የምትፈልገውና ማመስገን የምትፈልገው ነገር ካለ 1-3 ደቂቃ አለችን። በሷ ደቂቃ ማመስገን የምትፈልገው ካለ መጨረሻ ላይ ማለት የምትፈልገው ካለች እንጠቀም። የመጀመሪያ ማመሰግነው በልጅነት በወጣትነቴ ወደዚህ እውነት እንድገባ ላደረገኝ ለአምላኬ ትልቅ ምስጋና አለኝ። እሱን አመሰግናለሁ። ሁሉ የሆነው በሱ ስለሆነ። በሁለተኛ ደረጃ በህይወቴ ውስጥ ትልቅ ምዕራፍ ሊወስዱ የሚገቡ ሰዎች ቢኖሩ አንደኛ ፓስተር መለሰ ወየሳ ነው። ሁለተኛ ሐዋርያው ሌንጮ ማመስገን እፈልጋለሁ። ሶስተኛ ቦንቱ ትባል አንዲት እህት አለች። በህይወቴ ውስጥ ትልቅ ስፍራ አላት። ከዛ ባሻገር ዋናውና ትልቁ ነገር የነ አምቦቹ ቤተሰብ እህቶቼ ወደ ጌታ እንዲመጣ ይረዱኝ እነሱ ናቸው። ሁሉም ግን ጠቅልሎ መጨረሻ ወይም ደግሞ ላመሰግን የምፈልገው ውድ ባለቤቴን ነው፣ የልጆቼን እናት እጅግ አርቄ ነው ማመሰግናት። ዘመኗ የተባረከ ይሁን። እሷ ባትኖር ለዚህ መበቃ አይነት ሰው አይደለሁም። ከዛ ባሻገር ክብርት ከንቲባዬንና ዶክተር አብይን አመሰግናለሁ። እነሱ መጥተው ባይጎበኙኝ ይህ ሁሉ ነገር ባልነበረ ነበር። ከዛ ውጪ የክፍለ ከተማዊን አመራሮች አብሶ ቅድም የጠቀስኩት ሰው በፓርቲ ላይ ያለው ወንድሜ አደፍርስ ኮራን እጅግ አርቄ አመሰግናለሁ። ከሱ ጋር ያለውን ቲም በአጠቃላይ አመሰግናለሁ። ከዛ ባሻገር እንግዲህ ለዚህ ሾው እንድበቃ ያደረጋችሁኝ ኤልሻዳይ ቴሌቪዥንና አንተንም ወንድሜን እጅግ አርቄ አመሰግናለሁ። ምክንያቱም የቀላል ነገር አይደለም። አየር ላይ ውለው ትውልድ እንዲማርበት፣ ትውልድ አንድ እርምጃ ወደፊት እንዲሄድበት የኔን ተሞክሮ የኔን የህይወት ውጣ ውረድ የኔን መንገድ ለትውልድ እንዳሰማ የፈቀዳችሁልኝና የጋበዛችሁኝ እናንተ ስለሆናችሁ እግዚአብሔር ይባርካችሁ እላለሁ። አምላካችን እግዚአብሔር ሀገራችንን ሰላም ያርግልን። ተባረኩ። ድጋሚ እግዚአብሔር ይባርክህ። እንግዲህ ካለው ጊዜ ሰጥተናልና እግዚአብሔር አምላክ ይባርክህ። በቀጣይ ሌላ ጊዜ ደግሞ እንደዚሁ እንገናኛለን ብዬ ተስፋ አደርጋለሁ። ጊዜ አንፃር በዚህ እንወሰናለን ዛሬ። ሌላ ጊዜ ግን እንግዳይ እንደምትሆን ተስፋ አደርጋለሁ። እግዚአብሔር ይባርክልኝ። ተመልካቾቻችን ከፓስተር ሙልጌታ ጋር ያሳለፍነው ጊዜ ይሄንን ይመስላል። በቀጣይ ከሌሎች እንግዶች ጋር ደግሞ ወደ እናንተ እንመጣለን። እስከዛው ድረስ ሰላም ቆዩልን።